ልጆ በተደጋጋሚ ቶንሲል የሚያመው ከትምህርቱም የሚቀር ከሆነ ጉዳቱ ትምህርት ቤት መቅረቱ ብቻ አይደለም። ተደጋጋሚ የቶንሲል ህመም ያለበት ልጅ ከትምህርት ይቀራል። ሌሊት በህመምና በደካማ እንቅልፍ ስለሚያሳልፍ በቀን ትኩረት ማድረግ ያቅተዋል። ቀስ በቀስ ከክፍል ጓደኞቹም ወደ ኋላ ይቀራል። ይህ የጤና ችግር በትምህርቱ ላይ እያሳደረ ያለው ተጽዕኖ ነው። ከዚህ ችግር በቋሚነት ለመላቀቅ እና የልጆን ጤንነት ለመመለስ በዚህ ክረምት ባዘጋጀነው ልዩ ቅናሽና በስፔሻሊስት ሐኪሞች ህክምናውን ለማግኘት በዚህ ስልክ ደውለው ቀጠሮ ያስይዙ። በአካልም ይጎብኙን። ስለ ቶንሲል የሚነገሩ ትክክል ያልሆኑ ነገሮች። አንደኛ፣ ቶንሲል ጥቅም የለውም ይባላል። ይህ ስህተት ነው። ቶንሲል የሰውነት መከላከያ ወይም ኢሚዩን ሲስተም አካል ነው። በተለይ በልጅነት ጊዜ በአፍና በአፍንጫ የሚገቡ ጀርሞችን ይይዛል። ያለ ምክንያት የሚወጣ አካልም አይደለም። ሁለተኛ፣ ቶንሲል ከወጣ ጉንፋንና የጉሮሮ ህመም ይቆማል ይባላል። ቶንሲል ማውጣት ተደጋጋሚ የቶንሲል እብጠትን ይቀንሳል እንጂ ሌላ የጉሮሮ ኢንፌክሽንን አያስቀርም። ሶስተኛ፣ ቶንሲል ላይ የሚታዩት ነጭ ሽታ ያላቸው ቅንጣቶች ወይም ደግሞ ቶንሲል ስቶንስ ከባድ ኢንፌክሽን ናቸው ይባላል። ብዙ ጊዜ ግን ጤናማና የተለመዱ ናቸው። የአፍ ጠረን ሊያስከትሉ ይችላሉ እንጂ አደገኛ አይደሉም። በዚህ ዙሪያ ህክምናውን በዘመናዊ መሳሪያዎች ተደራጅተን እያገለገልን ነው። ያማክሩን፣ ይታከሙ። ብዙ ጊዜ ስለ ሴቶች የመካንነት ችግሮች ነው አይደለም እናወራው፣ በተለይ ደግሞ ምክንያቶችን በተመለከተ። ግን አብዛኛው ደግሞ የወንዶችን ችግር አለ እርግዝና እንዳይፈጠር ሊያደርግ የሚችለው የስፐርም ኳሊቲ ወይም ደግሞ የስፐርም ጥራት የሚለው ነገር አለ። አኗኗር፣ የጫት መቃም፣ ሲጋራ ማጨስ፣ አልኮል መጠጣት፣ ለኬሚካል መጋለጥ፣ የአመጋገብ ችግር፣ ከፍተኛ የሆነ የሰውነት ክብደት፣ እንደዚሁም ደግሞ የአኗኗር ዘዴ፣ ለምሳሌ የስራ ሁኔታ፣ ረጅም ርቀት መንዳት፣ የዘፍሬ አካባቢ ደግሞ ሙቀት ሊፈጥሩ የሚችሉ ሁኔታዎችን መጋለጥ ለወንድ መካንነት ሊያጋልጡ ይችላሉ። የቶንሲል እጢዎች ለምን ቶሎ ይቆጣሉ? ሰላም፣ ዶክተር ያደኒ ነኝ ከተዘና አጠቃላይ ሆስፒታል። ቶንሲል ማለት በጉሮሯችን የኋለኛው ክፍል በስተቀኝና በስተግራ የሚገኙ ትናንሽ እጢዎች ሲሆኑ የሰውነታችን የመጀመሪያ የመከላከያ ሰራዊት ወይም ፈርስት ላይን ኦፍ ዲፌንስ ናቸው። ስራቸውም ወደ ሰውነታችን የሚገቡ ባክቴሪያዎችንና ቫይረሶችን መዋጋት ነው። የቶንሲል ህመም ወይም ቶንሲላይተስ የምንለው ደግሞ እነዚሁ እጢዎች በተለያዩ ባክቴሪያዎችና ጀርሞች ተጠቅተው በሚያብጡበትና በሚቆጡበት ወቅት ነው። ቶንሲል ሲዘን እነዚህ ምልክቶች ይታያሉ። ከባድ የሆነ የጉሮሮ ህመምና ለማዋጥ መቸገር፣ ከፍተኛ ትኩሳትና ብርድ ማለት፣ የቶንሲል እጢዎች መቅላትና ማበጥ፣ አንዳንዴ በቶንሲሉ ላይ ነጭ ወይም ቢጫ የሚመስሉ ነጠብጣቦች ወይም መግል መያዝ፣ እንዲሁም መጥፎ የሆነ የአፍ ጠረንና የጆሮ ህመም ይኖረናል። አብዛኛውን ጊዜ የቶንሲል ህመም በተለያዩ ቫይረሶች የሚመጣ ስለሆነ በቤት ውስጥ በሚደረግ እንክብካቤ ሊድን ይችላል። ነገር ግን መንስኤው ባክቴሪያ ከሆነ የግድ የህክምና እርዳታ ያስፈልገዋል። በቤት ውስጥ በቂ የሆነ እረፍት በማድረግ እንደ ሻይና ሾርባ ያሉ ትኩስ ነገሮችን በመውሰድ እንዲሁም በጨው ውሃ በመግሞጥሞጥ ወይም ጋርክል በማድረግ ሊታከም ይችላል። በህክምና ቦታ ደግሞ በባክቴሪያ የሚመጣውን ቶንሲል በአንቲባዮቲክስ የምናከም ሲሆን በአመት ውስጥ በተደጋጋሚ ከ5 እስከ 7 ጊዜ ድረስ የሚከሰት ከሆነ ወይም እብጠቱ እንቅልፍ እስከ መንሳት የሚያደርስ የመተንፈስ ችግር የሚያመጣ ከሆነ በቀዶ ህክምና ወይም ቶንሲሌክቶሚ እንዲወጣ ሊደረግ ይችላል። በቶንሲል ህመም እየተሰቃያችሁ ከሆነ ህክምናውን ለማግኘት ባዮ ላይ ባለው ስልክ ይደውሉልን። አሊያም በአድራሻችን ቶታል 3 ቁጥር ማዞሪያ ያገኙናል። በተደጋጋሚ የቶንሲል ኢንፌክሽን እንዲይዘን የሚያደርጉ 5 ዋና ዋና ምክንያቶችን ልንገራችሁ። ይህ ቪዲዮ በጣም ለብዙ ሰዎች የሚጠቅም ስለሆነ ላይክ፣ ሼር እንድታደርጉ ተጋብዛችኋል። እርሶስ ተደጋጋሚ የቶንሲል ኢንፌክሽን አለቦት? እንግዲያውስ ይህ ቪዲዮ ለእርሶ ነው። በነገራችን ላይ አንዳንድ ባክቴሪያዎች በሽታ ተከላካይ የሆኑ ነጭ ደም ሴሎቻችንን በመሸወድ ተደጋጋሚ የሆነ ኢንፌክሽን እንደሚያመጡ ያውቃሉ? ሰላም፣ እንዴት ናችሁ? ዶክተር ፋሲል መንበር እባላለሁ። የህፃናት ስፔሻሊስት ሐኪም ነኝ። ዛሬ ስለ ተደጋጋሚ የቶንሲል ህመም ዋና ዋና ምክንያቶች ያልኳቸውን 5 መሰረታዊ ነገሮች እነግራችኋለሁ። አብራችሁን ቆዩ። ባለፈው ቪዲዮ ላይ እንደምታስታውሱት ስለ ቶንሲል እና ስለ እንጥል ህመም አውርተናል። ዛሬ ደግሞ ስለ ተደጋጋሚ የቶንሲል ህመም እናወራለን ማለት ነው። ስለዚህ ተደጋጋሚ ቶንሲል ኢንፌክሽን የሚይዘን ለምንድን ነው? የመጀመሪያው ምክንያት በቂ የሆነ ነጭ ደም ሴሎቻችን በቂ የሆነ ስራ ካልጀመሩ፣ በተለይ ደግሞ ህፃናት ላይ ነጭ ደም ሴሎቻቸው አዲስ እንደመሆኑ መጠን ህፃናቶችም ለዚች ዓለም አዲስ እንደመሆናቸው መጠን ተደጋጋሚ የሆነ ኢንፌክሽን፣ ተደጋጋሚ የሆነ ጉፋን ሊይዛቸው ይችላል። ይሄ ፍጹም ተፈጥሯዊ የሆነና ልክ ነጭ ደም ሴሎቹ ሲዳብሩ፣ በተለይ ሜሞሪ ቲ ሴልስ የሚባሉት ሲመጡ እዛኔ እያስታወሱ ባክቴሪያዎችን መግደል ይጀምራሉ ማለት ነው። አዋቂዎች ለምሳሌ ብዙ ጊዜ ጉፋን ቶሎ ቶሎ አይዘንም አይደለም፣ ህፃናት ግን ቶሎ ቶሎ ይዛቸዋል። ይህ ዋና ምክንያቱ ነጭ ደም ሴሎች እስከሚዳብሩ ድረስ ነው። ሁለተኛው ምክንያት ደግሞ አንዳንድ ባክቴሪያዎች ራሳቸውን ሊደብቁና ነጭ ደም ሴሎቻችንን ሊሸውዱ ይችላሉ። ይህ ነገር አዲስ የተጠና ጥናት ነው። በ2019 በናሽናል ሄልዝ ኢንስቲትዩት ላይ በተደረገው ጥናት አንዳንድ ባክቴሪያዎች በተለይ ስትሪፕቶኮከስ የሚባለው
ነጭ ደም ሴሎቻችን ይሸውዳል። እንዴት ነው የሚሸውዱት? ኖርማሊ ቲሴል የሚባሉ ነጭ ደም ሴሎች አሉ፣ ቢሴል የሚባሉ አሉ። ቲሴል ቢሴሎችን አክቲቬት ማድረግ አለባቸው። ለምን? ቢሴሎች የሚያመነጩት ኢሚኖግሎቡሊን ወይም ኬሚካሎች ስላሉ እነዚህ ኬሚካሎች ተዋጊ ናቸው፣ ባክቴሪያዎችን መግደል ይችላሉ። ስለዚህ ቲሴሎች ቢሴሎችን አክቲቬት ከማድረግ ይልቅ ወይም ከማነቃቃት ይልቅ እርስ በርስ እንዲገዳደሉ ያደርጋሉ። ይህም የሚያደርገው SPA የሚባል ቶክሲን አለ። ስለዚህ ይህ ነገር አንዳንድ ሰዎች ላይ ይከሰታል። በዛ ምክንያት ባክቴሪያዎቹ ራሳቸውን ያባዛሉ፣ ተደጋጋሚ ቶንሲል ሊከሰት ይችላል ማለት ነው። ይህ በነገራችን ላይ በዘርም ሊተላለፍ ይችላል። አባት ላይ ተደጋጋሚ ቶንሲል ካለ ልጅም ላይ፣ እናት ላይ ካለ ልጅም ላይ ሊከሰት ይችላል ማለት ነው። በዚህ ጥናት ላይ እንደምትመለከቱት ከሆነ እነዚህ ባክቴሪያዎች ስትሬፕቶፓይገንስ የሚባሉት ትሪክ ይሰራሉ ይላል፣ ወይም ይሸውዳቸዋል ማለት ነው። ሶስተኛው ምክንያት ደግሞ ትልልቅ ቶንሲል ያላቸው ሰዎች ለተደጋጋሚ ኢንፌክሽን ተጋላጭ ናቸው። ምክንያቱም ምን መሰላችሁ? ቶንሲል ከላይ ባክቴሪያዎቹ ባዮፊልም የሚባል ነገር ፕሮዲስ ያደርጋሉ ወይንም ራሳቸውን ይሸፍናሉ። ከቶንሲል በላይ የሆኑና ሽፋን እንደ ድር ነገር ይመሰረታሉ። ልክ የበሽታ መከላከል አቅማችን ሲወርድ፣ ለምሳሌ እንቅልፍ ስናጣ፣ ምግብ በአግባቡ ካልተመገብን፣ ሌላ ማንኛውም አስጨናቂ ነገሮች ተከስተው የበሽታ መከላከል አቅማችን ከወረደ መድኃኒቶች የምንወስድ ከሆነ ልክ የዛኔ እነዚህ ባክቴሪያዎች ያንን ድር ያጠፉና ባክቴሪያዎቹ ራሳቸውን አክቲቬት በማድረግ ወደ ውስጥ ወደ ቶንሲሉ በመግባት ከፍተኛ የሆነ ኢንፍላሜሽን ወይም መቆጣት ያስከስታሉ። ይሄ ክሮኒክ ቶንሲላይትስ ወይም ረጅም ጊዜ የሚቆይ ኢንፌክሽንም ሊያስከስት ይችላል ማለት ነው። አራተኛው ደግሞ ከአመጋገባችን የተነሳ ነው። አመጋገባችን ላይ ዋና ዋና ንጥረ ነገሮች በተለይ የተዋጊና ተከላካይ የሆኑ ነጭ ደም ሴሎች የሚረዱ እና ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እና ቫይታሚን ዲ በበቂ መጠን ካላገኘን፣ ከምግቦች፣ ከአትክልቶች፣ ከፍራፍሬዎች ካላገኘን በሽታ መከላከል አቅማችን ሊወርድ ይችላል። በዛ ምክንያት ነጭ ደም ሴሎቻችን ከደከሙ ባክቴሪያው ይጎለበታል ማለት ነው። አምስተኛው ምክንያት ደግሞ የምንውልበት አካባቢ ይወስነዋል። ለምሳሌ ትምህርት ቤት ላይ የምንውል ከሆነ ህፃናት ራሳቸው ትምህርት ቤት ስለሚውሉ ዴይኬር ስለሚውሉ ከብዙ ህፃናት ጋር ይገናኛሉ። ባክቴሪያ ቫይረስም ይዛቸዋል። እዛ የሚሰሩ አስተማሪዎች ሊሆኑ ይችላል፣ ሌሎችም ባለሙያዎች ካሉ በቀላሉ ባክቴሪያ ይዛቸዋል። እንዲሁም የጤና ባለሙያዎች ከብዙ ሰዎች ጋር ስለሚገናኙ በቀላሉ ቶንሲልን ባክቴሪያን ሊያጠቃቸው ይችላል ማለት ነው። ስለዚህ እነዚህ ዋና ዋና 5ቱ ምክንያቶች ለተደጋጋሚ ቶንሲል ኢንፌክሽን አዋቂዎችን ሆነ ህፃናትን ያጋልጣሉ ማለት ነው። ስለዚህ በዚህ ችግር ውስጥ ያላችሁ ሰዎች ከታች ባስቀመጥኩላችሁ ስልክ ደውላችሁ በመምጣት ህክምና ማግኘት ትችላላችሁ። በነገራችን ላይ ቶንሲልና ማንኮራፋት የሚያገናኘው ነገር አለ። እንጥልና ማንኮራፋት የሚያገናኘው ነገር አለ። የቶንሲል ሰርጀሪ መሰራት ያለበት መቼ ነው የሚለውን ደግሞ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እኔ ዶክተር ፋሲል መንበር እባላለሁ፣ የህፃናት ስፔሻሊስት ሐኪም። መልካም ጊዜ